ተመልካቾች ባለፈው ቪዲዮ ሲ++ ፕሮግራሚንግ ላንጉጅ ኢንትሮዳክሽን አይተን ነበረ። ይሄ ከሱ የቀጠለ ፓርት 2 ነው ማለት ነው። በዛሬው ቪዲዮ ደግሞ ሲ++ ኦፕሬተሮችን ነው የምናየው። ስለ ኦፕሬተሮች ነው የዛሬው ቪዲዮ ሽፋን የሚያደርገው ማለት ነው። ስለዚህ አሁን ወደ ዛሬው ቪዲዮችን ከመግባታችን በፊት የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታገዙን ስል በአክብሮት ጠይቃለሁ ማለት ነው። አሁን በቀጥታ ወደ ቪዲዮ ገባለሁ ማለት ነው። ይህንን ማቴሪያል ጨምሮ የተለያዩ ከፕሮግራሚንግ ላንጉጅ ጋር የተያያዙ የሚጠቅሙ ማቴሪያሎችን በባለፈው ቪዲዮ እንደነገርኳችሁ ቴሌግራም ቻናል ላይ ያለ የቴሌግራም ቻናል ሊንክ ደግሞ ዲስክሪፕሽን ላይ ያስቀምጣለሁ። ቻናሉን ጆይን በማድረግ ልታገኙ ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ሴክሽን ነው የምገባው። ስለዚህ ሲ++ ብዙ ኦፕሬተሮች አሉ። ሲ++ ፕሮቫይድ የሚያደርጋቸው ማለት ነው። እነዚህ አርትሜቲክ ኦፕሬተር አለ፣ ሪሌሽናል ኦፕሬተር፣ ሎጂካል ኦፕሬተር፣ ቢትዋይዝ ኦፕሬተር፣ አሳይመንት ኦፕሬተር፣ ኢንክሪመንት፣ ዲክሪመንት የምንላቸው ኦፕሬተሮች አሉ። እያንዳንዱን አንድ በአንድ በዲቴል ለማየት እንሞክራለን በዛሬው ቪዲዮአችን ማለት ነው። በቀጥታ ወደ ዲቴል አችን ንግባ። ስለዚህ ከአርትሜቲክ ኦፕሬተር ከሚባሉት እንጀምራለን ማለት ነው። ሲ++ ፕሮቫይድ የሚያደርጋቸው አርትሜቲክ ኦፕሬተር ቤዚክ የሚባሉት አርትሜቲክ ኦፕሬተሮች 5 ናቸው። እነዚህ ምንድን ናቸው? አዲሽን አለ፣ ሰብትራክሽን አለ፣ መልቲፕሊኬሽን፣ ዲቪዥን፣ ሪማይንደር። እነዚህ ናቸው 5ቱ አርትሜቲክ ኦፕሬተር የምንላቸው ማለት ነው። አዲሽን ያው ኖርማል እንደምናውቀው ነው፣ መደመር ነው። ሌላ ምንም የተለየ ነገር የለውም። እነዚህ 4ቱ ኦፕሬተሮች የሚታወቁ ናቸው። ሪማይንደርም እናውቀዋለን። እዚህ ላይ ምንድነው? ለምሳሌ የ13 ሪማይንደር ኦፕሬተር 3 ሪዘልት ስንት ነው የሚሆነው? 1 ነው የሚሆነው። እንዴት ካልን 13 3 ጊዜ ሲካፈል ስንት ጊዜ ነው የሚደርሰው? 4 ጊዜ ይደርሳል አይደል? 4 ጊዜ 12። ሪማይንደሩ ስንት ነው? 1። የሪማይንደር ኦፕሬተር ደግሞ ጥቅም ምንድነው? ይሄ ማለት ምንድነው? ይሄ ዲቪዥኑ ከተፈጸመ በኋላ የሚኖረው ሪማይንደር ሪዛልት ነው። ይሄ ማለት የሪማይንደር ኦፕሬተር ምልክት ነው። ይሄ ፐርሰንት ምልክት በተለምዶ የምንለው ሲ++ ፕሮግራሚንግ ላንጉጅ ላይ ሪማይንደርን ነው የሚያመለክተው ማለት ነው። ፐርሰንት ማለት አይደለም። ይሄ 13 ሪማይንደር ኦፕሬተር 3 ማለት 13 እና 3 ተካፍሎ የሚኖረን ሪማይንደር ስንት ነው የሚለውን ነው የሚያሳየን ማለት ነው። ይሄኛው ኦፕሬሽን ላይ ያሉት 4ቱ የሚታወቁ ነው ብዬ የዘለልኩት። ያው መቀነስ ነው፣ ይሄ ማባዛት፣ ማካፈል፣ እነዚህ መደመር ናቸው። ይሄኛው ግን ፕሮግራሚንግ ላንጉጅ ላይ ነው ያለው። ከዚህ በፊት በፐርሰንት ነው የሚታወቀው። ይሄ አዲስ ነው ብዬ አስባለሁ። ስለዚህ ይሄ ማለት 13 ሪማይንደር ኦፕሬተር 3 የዚህ ሪዛልት ማለት ምንድነው? 13 ለ3 ተካፍሎ የሚኖረው ሪማይንደር የስንት ጊዜ ተካፍሏል አይደለም፣ ወይም ደግሞ የመካፈሉ ሪዛልት አይደለም። ማካፈል ኦልሬዲ ይሄኛው ኦፕሬተር አለ ለማካፈል። ዲቪዥን ኦፕሬተር ይሄኛው አለ እንደምትመለከቱት ከርሰር ያለው። ይሄኛው ግን ከሆነ ኦፕሬተራችን ምን የሚያመለክተው ሪማይንደሩ ስንት ነው ነው። ከሆነ ዲቪዥን በኋላ የሚቀረውን ሪማይንደር ለማመልከት ነው ሪማይንደር ኦፕሬተር ወይም የሞጁለስ የሚለውን የምንጠቀመው ማለት ነው። ስለዚህ ፕሮግራሚንግ ሲ++ ላይ እነዚህን ኦፕሬተሮች በምንጠቀም ሰዓት ከሪማይንደር ኦፕሬተር ውጭ ሌሎችን በምንጠቀምበት ሰዓት ምን ማድረግ ይቻላል የሚል ነገር አለ። ዳታ ታይፖች ኢንቲጀር እና ሪል ነምበርን መቀላቀል እንችላለን። ወር ደግሞ ሆል ነምበሮችን ከዴሲማል ነምበር የተለያዩ ዳታ ታይፕ ያላቸው። በተለያዩ ደግሞ ኢኔሴንስ ምንድነው የግድ ኒውመሪክ መሆን አላቸባቸው ዳታ ታይፖች። ግን ኒውመሪክ ዳታ ታይፕ የመጀመሪያው ፓርት ላይ ምንድነው ብለናል? ኒውመሪክ ዳታ ታይፕ በሁለት ከፍለናቸዋል፣ ኢንቲጀር እና ፍሎቲንግ ፖይንት ብለን። 4ቱ ኦፕሬተሮች ላይ ኢንቲጀር ዳታ ታይፕ ያላቸውን ከፍሎቲንግ ፖይንት ዳታ ታይፕ ካላቸው ጋር ኮምፒውት ማድረግ እንችላለን ማለት ነው። 12 ለምሳሌ ኢንቲጀር ነው፣ 4.9 ዴሲማል ነው። ፍሎቲንግ ፖይንት ቫሪያብል ነው ማለት ነው። 4.9 ወር ደግሞ ፍሎቲንግ ፖይንት ነምበር ነው 4.9። ሁለቱም ግን መደመር ይቻላል፣ ምንም አይነት ኤረር የለውም። 4ቱም ላይ ይቻላል። ነገር ግን ሪማይንደር በሚሆን ሰዓት ሪማይንደር ኦፕሬተር ስንጠቀም ግን የግድ ተመሳሳይ ወይም ደግሞ ኢንቲጀር መሆን አለባቸው ማለት ነው። ይሄ ሪማይንደር ኦፕሬተር ሪተርን ማድረግ የሚችለው ምንድነው? የኢንቲጀሮችን ዲቪዥን ነው ማለት ነው። ከኢንቲጀር ውጭ መጠቀም አንችልም ሪማይንደር ኦፕሬተርን ስንጠቀም ማለት ነው። እሺ፣ ሌላው ደግሞ ምንድነው? ለምሳሌ ኢንቲጀር ዳታ ታይፕ ከሆነ መጀመሪያ ዲፋይን ያደረግነው ኦር ደግሞ 9/2ን በኢንቲጀር ዳታ ታይፕ ስር 9/2 ወይም 9/2 የሚለውን በኢንቲጀር ዳታ ታይፕ ስር ከሆነ መጀመሪያ ዲፋይን ያደረግነው እዚህ ሪዛልት የሚሆነው ኢንቲጀር ነው። ባለፈው ላይ እንዳወራ ነው 9 ሲካፈል ለ2 ስንት ነው? 4.5 ነው ትክክለኛው ሪዛልቱ። ነገር ግን መጀመሪያ ቫሪያብሉን ዲፋይን ያደረግነው በኢንቲጀር ከሆነ ኢንቲጀር ዲቪዥን ከሆነ ነገርየው የሚሰጠን ውጤት ምንድነው? 4 ነው። ምክንያቱም ዴሲማል ፖይንቱን ኢግኖር ስለሚያደርገው። ለምን?
ዳታ ታይፓችን ኢንቲጀር ስለሆነ ማለት ነው። ነገር ግን ፍሎቲንግ ፖይንት ወይም ደብል ከሆነ የተጠቀምነው ዳታ ታይፓችንን 4.5 ነው የምናገኘው ማለት ነው ትክክለኛውን ሪዛልት። ያው ቁጥርን በዜሮ ማካፈል ኢሌጋል ነው አይደል? ኖርማል ማቴማቲክስ ላይ ስንማር ልክ እዚህም ላይ ልክ እንደዛው ነው። በዜሮ የሆነ ነምበር ዲቫይድ ካደረግን ዲቪዥን ባይ ዜሮ ፌለር ይፈጠራል፣ ራንታይም ኤረር ይኖርብናል ማለት ነው ፕሮግራሙ። ስለዚህ ተርሚኔት ነው የሚያደርግብን ማለት ነው በዜሮ ዲቫይድ የምናደርግ ከሆነ። ሌላው ምንድነው አሳይመንት ኦፕሬተር ነው። አሳይመንት ኦፕሬተር በባለፈው በተወሰነ መልኩ አይተናል በመጀመሪያው ቪዲዮ ላይ። አሳይመንት ኦፕሬተር ምንድነው የሚጠቅመው? የሆነ ቫሊዩን የሆነ ሚሞሪ ሎኬሽን ላይ ስቶር ለማድረግ ነው። ያ ሚሞሪ ሎኬሽን ምንድነው? እኛ ዲፋይን የምናደርገው ቫሪያብል፣ ለምሳሌ አንድ ቫሪያብል ዳታ ታይፕ ይኖራል። በዛ ዳታ ታይፕ የተያዘ የሆነ ሚሞሪ ሎኬሽን ይኖራል። እዛ ሚሞሪ ሎኬሽን ላይ የሆነ ቫሊዩ ለዛ ሚሞሪ ሎኬሽን ለዛ ዳታ ታይፕ የሚሆን ቫሊዩ ስቶር ለማድረግ የሚጠቅመን ኦፕሬተር ነው አሳይመንት ኦፕሬተር። አሳይመንት ኦፕሬተርን ተጠቅመን የሆነ ቫሪያብል ላይ ቫሊዩ ስቶር ማድረግ እንችላለን ማለት ነው። ይሄ ነው የአሳይመንት ኦፕሬተር ጥቅም ማለት ነው። ስለዚህ በአሳይመንት ኦፕሬተር ጊዜ ሲንታክሱ እንዴት ነው? ይሄኛው ነው ሲንታክሱ። ሌፍት በኩል ያለው ወይም ደግሞ ከአሳይመንት ኦፕሬተሩ በግራ በኩል የሚገኘው ቫሪያብል አይደንቲፋየራችን ነው። በቀኝ በኩል ያለው ደግሞ ኤክስፕሬሽን ነው። ስለዚህ በቀኝ በኩል ያለው ይሄ ምንድነው? ይሄ ኤክስፕሬሽን ኢቫሉዌት ይደረግና እዚህ ላይ ያለው ቫሊዩ ማንጋ ስቶር ይደረጋል? እዚህ ቫሪያብል ላይ። እዚህ ቫሪያብል አይደንቲፋየር ያለው ቦታ ላይ ሄዶ ስቶር ይሆናል ማለት ነው። ያ ነው። በዚህ በኩል ያለው ምንድነው? የሆነ ኤክስፕሬሽን ነው። ያ ኤክስፕሬሽን ኢቫሉዌት ይደረጋል ምን እንደሆነ። ምንነቱ ከታወቀ በኋላ የሱ ቫሊዩ የሱ ሪዛልቱ ምንድነው? ሄዶ ስቶር የሚደረገው ማለት ነው በዚህ በኩል የሚገኘው በግራ በኩል የምናገኘው ቫሪያብል አይደንቲፋየር ላይ እሱ ላይ ሄዶ ቫሊዩ ስቶር ይሆናል ማለት ነው። ይሄንን ቫሊዩ ለማን ነው አሳይን የምናደርገው? በግራ በኩል ላለው ነው። ይሄ ቫሊዩ ወደ ለዚህኛው አሳይን ይደረጋል ማለት ነው። አሳይመንት ኦፕሬተር ጥቅሙ ይሄ ነው ማለት ነው። እነዚህ ነገሮች ሞር በተወሰነ መልኩ ኮምፓይለር ላይም የምናየው ይሆናል። እሺ አሁን ይሄንን አሳይመንት ኦፕሬተር ጋር የተገናኙ ኤግዛምፕሎች እንስራ ወይም ደግሞ ቼክ እናደርጋቸው። ለምሳሌ ይሄ ኢን አሳይመንት ኦፕሬተር 25 አለ። 25 ምንድነው? ቫሊዩ ነው፣ የሆነ ቁጥር ነው አይደል? ቁጥር የሆነ ቫሊዩ ነው። 25 የተባለው ቫሊዩ ማን ላይ ሄዶ ስቶር ይሆናል? ኤን የሚባል ቫሪያብል ላይ። እዚህ ጋር ያለው ቫሪያብል አይደንቲፋየር ነው ኤን። 25 የሚባለው ቫሊዩ ለማን አሳይን ተደረገ? ወይም ደግሞ ማን ሚሞሪ ሎኬሽን ላይ ሄዶ ስቶር ይሆናል? ስለዚህ ኤን ማን ሆነ ማለት ነው? 25 ሆነ ነው ይሄኛው የሚያሳየን። ወደ ሁለተኛው እንሂድ። ኤን ፕላስ ኢዝ ኢኳልስ ቱ 25 ማለት ማን ጋር ኢኳልስ ቱ ነው? ይሄኛው ማለት ይሄ ማለት ነው። ሁለቱ አማራጭ ነው። ወይ እንደዚህ መጻፍ እንችላለን ኤክስፕሬሽኑ፣ ወይ እንደዚህ መጻፍ እንችላለን። ኤን ፕላስ ኢዝ ኢኳልስ ቱ 25 ማለት ኤን ኢዝ ኢኳልስ ቱ ኤን ፕላስ 25 ከማለት ጋር እኩል ነው በሲ ፕላስ ፕላስ ማለት ነው። ይሄስ ደግሞ ማለት ነው ካለን ለኤን ማንን ነው አሳይን እያደረግን ያለ ነው? ኤክስፕሬሽኑ የቱ ነው? በዚህ በኩል ያለው ነው። ኤክስፕሬሽንስ ምንድን ነው የሚለው ካለን ኤን ማለት ኤን ሲደመር 25 ነው። ኤን መጀመሪያ ያለው ኢኒሻል ቫሊዩ አለ። ለምሳሌ ከዚህኛው ከተነሳን መነሻችንን ይሄ ነው ብለን እናስብ። ኤን 25 ነበረ። እዚህኛው ኤክስፕሬሽን ጋር ስንደርስ ኤን ደግሞ ማለት አሁን ስንት ነው አለን? ኤን ማለት ደግሞ ለኤን የሰጠነው ሳይን ያደረግነው ምን ነው? ኤን ፕላስ 25 ነው። ኤን ስንት ነበር? 25። 25 ሲደመር 25 50 ነው አይደል? 50 ቫሊዩን ለማን አሳይን ያደረግን? ኤን። ስለዚህ ኤን 25 ነበር። አሁን ግን ስንት ሆነ? ኤን 50 ሆነ ማለት ነው። እሺ አሁን አናችንን 50 እንደሆነ እናስብ። ቀጣዩ ላይ እንሂድ። ኤን ማይነስ ኢኳልስ 25 ማለት ልክ እንደዚሁ በዚሁ ልክ ይህም ከዚህ ጋር ኢኩቫለንት ነው፣ ወይም ተመሳሳይ ኤክስፕሬሽኖች ናቸው ሁለቱ። ስለዚህ ይሄ ደግሞ ማለት ምንድን ነው? ኤን ደግሞ ማለት አሁን እንዴት ነው? ኤን ሲቀነስ 25 ነው አለን። ኤን ያለው ዋጋ አለ፣ እሱ ላይ 25 ሲቀነስ ነው። ኤን ስንት ሆነ? እዚህ ጋር 50 ነበረ። 50 ሲቀነስ 25 ኤናችን ስንት ሆነ? አሁን ደግሞ ለኤን 25ን አሳይን አደረግን ማለት ነው። በዚህ በኩል ያሉት ኤክስፕሬሽኖች ናቸው። የእነሱ ኤክስፕሬሽኖቹ ቀጥታ ቫሊዩ ከሆነ ቫሊዩ ስቶር ይሆናል ኤን ላይ ልክ እንደዚህኛው ቀጥታ ቫሊዩ። ኤክስፕሬሽን ከሆነ ደግሞ ያ ኤክስፕሬሽን ኢቫሌት ይደረጋል። መጀመሪያ ይሰራል። ኢቫሌት ካደረግን በኋላ ኢቫሌት የሆነው የሆነ ቫሊዩ የመጣው ቫሊዩ አለ። እሱ የመጣው ቫሊዩ እዛ ሜሞሪ ሎኬሽን ላይ እዚህኛው ማለት ነው የዚህ ቫሪያብል አይደንቲፋየር ላይ ሄዶ ስቶር ይደረጋል ማለት ነው። ይሄ ነው የአሳይመንት ኦፕሬተር ትርጉም ወይም ደግሞ ኮንሰፕቱና የሚጠቅመን መንገድ በዚህ ነው ማለት ነው። ስለዚህ አሳይመንት ኦፕሬተር ይሄው ነው። አሁን ደግሞ ስለ ሪሌሽናል ኦፕሬተሮች ነው የምናየው ማለት ነው።
ስለዚህ ሲ ፕላስ ፕላስ ደግሞ 6 ሪሌሽናል ኦፕሬተሮችን ፕሮቫይድ ያደርጋል። እነዚህ ምንድናቸው? ኢኳሊቲ፣ ኢንኢኳሊቲ፣ ሌዛን፣ ሌዛን ኦር ኢኳል ቱ፣ ግሬተር ዛን ኤንድ ግሬተር ዛን ኦር ኢኳል አሉ ማለት ነው። እሺ ኢኳሊቲ፣ ኢኳሊቲ ምንድን ነው? የሰምቲንግን ኢኳል መሆን ለማሳየት ስንፈልግ የምንጠቀመው ኦፕሬተር ነው። ለምሳሌ ኖርማል ማቴማቲክስ ላይ እንዴት ነው 5 ኢዝ ኢኳልስ ቱ 5 ስንል የምንጠቀመው ምን አይነት ኦፕሬተር ነበር ወይም ምን አይነት ምልክት ነበር? ኖርማል ከዚህ በፊት እኛ አሁን አሳይመንት ብለን ቅድም ያወራነው ነው። ይሄንን ነበር አይደለ? የሆነ ኢኳሊቲን ለማሳየት የምንጠቀመው። ሲ ፕላስ ፕላስ ላይ ግን ይሄ አሳይን ለማድረግ ብቻ ነው የምንጠቀመው። የዚህ ትርጉም ኢኳሊቲን ለመግለጽ አይደለም። አሳይመንት ኦፕሬተር የሆነ ቫሊዩ በቀኝ በኩል ያለው ኤክስፕሬሽን ሄዶ ማን ጋር አሳይን ተደርጓል? ለማን አሳይን አድርገነዋል ነው? ሌፍት ላይ ላለው ቫሪያብል አሳይን እያደረግነው ነው የሚለውን ነው እንጂ የሚገልጸው ኢኳሊቲን አይደለም የሚገልጽልን። ነገር ግን ሰምቲንግ ኢዝ ኢኳልስ ቱ ሰምቲንግ ለማለት ይሁን ኢኳሊቲን ለመግለጽ ከሆነ የፈለግነው ኢዝ ኢኳልስ ቱ የደብል ኢዝ ኢኳልስ ቱ በማለት መጥራት ትችላላችሁ፣ ወይም ሁለት ኢዝ ኢኳልስ ቱ ማለት ነው ለመረዳት ያክል። ይህንን ኦፕሬተር ነው የምንጠቀመው ማለት ነው። ለምን? ለምሳሌ 5 ከ5 ጋር እኩል ነው። ሶ 5 ኢዝ ኢኳልስ ቱ 5 አንልም፣ ወይም በአንድ ኢዝ ኢኳልስ ቱ ብቻ ከዚህ በፊት እንደምናውቀው ብንል አሳይመንት ነው የሚሆነው ወይም ኢረር ነው የሚሆነው። ቁጥርን ለቁጥር ደግሞ አሳይን አናደርግም አይደል? አሳይመንትን መባል አይችልም ያ ማለት ነው። ሶ ኢረር ነው የሚሆነው። ሶ ቁጥሮችን ኮምፔር ለማድረግ የሆነ ኮምፓሪዥን ላይ በቃ ኮምፓሪዥን ፈልገን ኢኳሊቲ እንዲኖት ማድረግ ከሆነ የፈለግነው የምንጠቀመው ይህንን ኦፕሬተር ነው ለኢኳሊቲ ማለት ነው። እሺ ሌላው ደግሞ ኢንኢኳሊቲን ለማሳየት ስንፈልግ የሆነ ነገር ከአንድ ነገር ጋር ኢንኢኳል መሆኑን ለምሳሌ 5 ከ5 ጋር እኩል ነው አይደል? ሶ አንድ ሪዛልቱ ዋን ይሆንልናል። ይህንን ኮምፒውት ብናደርገው ዋን ደግሞ ማለት ምንድን ነው? ትሩ ነው አይደለ? ኮምፒውተር ላንጉጅ ላይ ዋን ማጣ ማለት ትሩ ነው ማለት ነው። ዜሮ ሲሆን ፎልስ ነው አይደለ? ይሄ ለምሳሌ ኢንኢኳሊቲ ለማሳየት ደግሞ የምንጠቀመው ኦፕሬተር ይሄ ነው ብያቸዋለሁ። ኤክስክላሜሽን ማርክ እና አንድ ኢዝ ኢኳልስ ቱ ወይም አንድ አሳይመንት ኦፕሬተር። አንድ ኢዝ ኢኳልስ ቱ ከኤክስክላሜሽን ማርክ፣ ኤክስክላሜሽን ማርክ አንድ ኢዝ ኢኳልስ ቱ ማለት ይሄ ምንድን ነው? ኢንኢኳሊቲ ኦፕሬተር ነው ማለት ነው። ለምሳሌ 5 ኢንኢኳሊቲ ኦፕሬተር 5 ማለት 5 ከ5 ጋር እኩል አይደለም እያለ ነው የስቴትመንት። ስለዚህ ፎልስ ስቴትመንት ነው፣ ዜሮን ይሰጠናል። ብቻ ግን ኢንኢኳሊቲን ቼክ ማድረግ ከፈለግን ኦር ደግሞ ኢንኢኳሊቲን ማሳየት ከሆነ የፈለግነው የምንጠቀመው ኦፕሬተር ደግሞ ይሄ ነው ማለት ነው። ሌዛን እንደምናውቀው ነው ከዚህ በፊት ሌዛን ይሄ ነው ኦፕሬተሩ ማለት ነው። ሌዛን ኦር ኢኳልስ ቱም ልክ እንደዛው ሌዛን ከዛ ኢኳልስ ቱ ምልክት ማለት ነው። ሌዛን ኦር ኢኳል፣ ግሬተር ዛንም ይሄው ነው፣ ግሬተር ዛን ኢኳል። እነዚህ ኦፕሬተሮች ምንድን ናቸው? ሞር ኮምፓሪዥን ላይ ሪሌሽናል ኦፕሬተሮች ነው የምንላቸው። ምንድነው የሚጠቅሙን? እንደዚህ ኮምፔር ለማድረግ የፈለግነው ነገር ካለ ኮምፓሪዥን የሚያስፈልግበት የኮምፓሪዥን ኦፕሬተር የሚያስፈልገው ኮድ ይጠቀምን ከሆነ የምንጠቀማቸው ኦፕሬተሮች ናቸው እነዚህ ማለት ነው፣ ሪሌሽናል ኦፕሬተር የምንላቸው። እሺ ነገር ግን በእነዚህ በሪሌሽናል ኦፕሬተሮች ኮምፔር የምናደርገው ነገር ኦር ደግሞ ኮምፒውት የምናደርገው ነገር ነምበር መሆን አለበት፣ ወይም ነምበርን ነው ኢቫሉዌት የምናደርገው። ለምሳሌ ካራክተሮች ለምሳሌ ኮምፔር መደራረግ ይችላሉ። ለምን? ካራክተር የሚወክለው የሆነ ነምበር ስላለ። ለምሳሌ ኤ ካራክተር ኤ ሌዛን ካራክተር ኤፍ ብንል ችግር የለውም። ምክንያቱም ካራክተር ኤ 65 ነው። አስካይ የሚባል ነገር አለ አይደል? አስካይ ኮድ የምንለው ነገር አለ አይደል? ለኤ የተሰጠ ቁጥር አለ፣ ለኤ ዲኖት የሚያደርገው ቁጥር አለ፣ ለኤፍ አለ። እሱን ቁጥርን ኮምፔር ስለሚያደርግልን ባይ ዲፎልት እሱን ቁጥር ስለሆነ ኮምፔር የሚያደርግልን ችግር የለውም። ስቲል አሁንም ነምበርን ነው ኮምፔር እያደረግልን ያለ ነው ማለት ነው። ነገር ግን ስትሪንግ ለምሳሌ ቴክስት ለመጻፍ ነው የሚጠቅመን ብያቸዋለሁ። ስትሪንግ ዳታ ታይፕ የሆነ የፈለግነውን ቴክስት ቴክስትን ከቴክስት ኮምፔር ማድረግ አንችልም። በምን? በሪሌሽናል ኦፕሬተሮች በመጠቀም። ሜቢ ስትሪንጎችን ኮምፔር ማድረግ ከፈለግን ደግሞ ላይብራሪ ፈንክሽን ያስፈልገናል። ሌላ ላይብራሪ ፈንክሽን ደግሞ ምን ብያቸዋለሁ? ይሄ ሃሽታግ ኢንክሉድ ብለን ኢንክሉድ የምናደርገው ነገር ነው ላይብራሪ የሚባለው አይደል? እንደሱ አድ የምናደርገው የሆነ ፓኬጅ ያስፈልገናል ስትሪንግ ከስትሪንግ ኮምፔር ለማድረግ። ምን? ሲ ስትሪንግ የሚባል ፓኬጅ። በሪሌሽናል ኦፕሬተሮች ስትሪንግን ኮምፔር ማድረግ አንችልም ማለት ነው። የግድ ኒውመሪክ የሆኑ ቫሪያብሎችን ብቻ ነው ኮምፔር የምናደርገው። በምን? በሪሌሽናል ኦፕሬተር ማለት ነው። ስለዚህ ይሄ ደግሞ ስትሪንጎችን እንዴት ኮምፔር እናደርጋለን በኋላ ላይ የምንመጣበት ነው የሚሆነው። እሱ ችግር የለውም ማለት ነው። እዚህ ጋር ማወቅ ያለብን ምንድነው? ሪሌሽናል ኦፕሬተር ኒውመሪክ የሆኑ ቫሊዎችን ብቻ ኮምፔር ማድረግ እንደሚችል ነው ማለት ነው። እሺ ሌላው ደግሞ ሎጂካል ኦፕሬተር የምንለው ነው። ሎጂካል ኦፕሬተር ደግሞ የምንላቸው እነዚህ ናቸው። ሎጂካል ኔጌሽን አለ፣ ሎጂካል ኤንድ አለ፣ ሎጂካል ኦር አለ። ልክ እንደ ሪሌሽናል ኦፕሬተር ሁሉ እነዚህ ምንድነው ኢቫሉዌት የሚያደርጉት ወይ ዋን ወይ ዜሮን ነው።
ወይም ትሩ ፎልስ እንደምንለው ዋን እና ዜሮን ማለት ነው። ሶ ኮምፒውተሩ ኦር ደግሞ ኮምፒውተር ሲስተም የሚረዳው ዋን ኤንድ ዜሮ እና ሶ ያ ነገር ትሩ ከሆነ ዋንን ይመልስልናል ሲስተሙ። ፎልስ ከሆነ ደግሞ ሲስተማችን የሰጠነው ኦፕሬሽን ፎልስ ከሆነ ዜሮን ሪተርን ያደርጋል። ትሩ ከሆነ ዋንን ሪተርን ያደርግልናል ማለት ነው። በዜሮ እና በዋን ነው ኢቫሉዌሽኑ የሚሆነው። የሎጂካል ኦፕሬተሮችም ቅድም ያየነው የሪሌሽናል ኦፕሬተርም ማለት ነው። ሶ ሎጂካል ኔጌሽን የምንለው አለ። ይሄ ነው ኦፕሬተሩ። ኔጌሽን አንድ ኤክስክላሜሽን ማርክ ብቻ ማለት ነው። ሶ ቅድም ሪሌሽናል ኦፕሬተር ላይ ምንድነው ኢኒኳሊቲም እንዴት ነው ብለናል። አንድ ኤክስክላሜሽን ማርክ ኢኳልስ ቱ ጋር ኤክስክላሜሽን ማርክ ለብቻው ከሆነ ደግሞ ምንን ነው የሚያሳየው? ሎጂካል ኦፕሬተር እንደሆነ ነው የሚያሳየው። ምን አይነት ሎጂካል ኦፕሬተር? ኔጌሽን፣ ሎጂካል ኔጌሽን። ሎጂካል ኤንድ ደግሞ ሲሆን ሎጂካል ኤንድ ደግሞ ይሄ አምፕሬሰንድ ምልክት ሁለት ደብል ማለት ነው። ደብል አምፕሬሰንድ ምልክት ወይም የኤንድ የምንለው በተለምዶ ኤንድ ሲምቦል እሱ ደብል ኤንድ ማለት ነው። ደብል እሱን ሲምቦል ነው የምንጠቀመው። ለምን? ለሎጂካል ኤንድ ማለት ነው። ይህንን ለምሳሌ 5 ይሄ ምንድነው? ኢኳሊቲ ኦፕሬተር ነው ብለናል ቅድም። 5 ከ5 ጋር እኩል ነው እያለን ነው። እሺ ከዛ ግን ከውጭ ምን አለ? ሎጂካል ኔጌሽን። ያ ማለት 5 ከ5 ጋር እኩል እንዳልሆነ ማለት ነው አይደለ? ይሄ ፎልስ ነው ሪተርን የሚያደርግልን። ይሄ ከውስጥ ያለው ትሩ ነው ኦር ደግሞ ዋን ነው። ዋን ነበረ። ይሄ ሎጂካል ኔጌሽን ሲያገኘው ምን ይሆናል? ዋን የነበረው ዜሮ ይሆናል ማለት ነው። ሎጂካል ኤንድስ። ኤንድ ደግሞ የሚሆነው ምንድነው? አይዘር ኦፍ ከሁለቱ ኦፔራንዶች አንደኛው ፎልስ ከሆነ ምንድነው ሊሆን የሚችለው? ፎልስ ነው የሚሆነው ያ ኦፕሬሽን አይደለ? ለምሳሌ 5 ከሌዛን 6 ይሄ ምንድነው ሪተርን የሚያደርግልን? 5 ከ6 ያንሳል። እውነት ነው። ይሄኛው ሶ ሁለት ያሉት ኦፔራንዶች ትሩ ነው ሪተርን የሚያደርጉ ከሆነ ሎጂካል ኤንድ እንዴት ነው? ትሩ ነው ጊቭ የሚያደርግልን፣ ዋን ጊቭ ያደርገናል። ሎጂካል ኦር ደግሞ ምንድነው? አይዘር ኦፍ ዘ ዋን ትሩ ከሆነ ያ ስቴትመንት ትሩ ነው የሚሆነው። ከሁለት አንዱ ትሩ ነው ሪተርን የሚያደርግ። ለምሳሌ 5 ሌዛን 6 እውነት ነው፣ ትሩ ነው። ቀጥታ ዋን እንደሚሰጠን ማወቅ እንችላለን ማለት ነው። ሶስቱ ናቸው ሎጂካል ኦፕሬተር የምንላቸው። ሎጂካል ኔጌሽን፣ ሎጂካል ኤንድ፣ ሎጂካል ኦር ማለት ነው። እንደምትመለከቱ ሎጂካል ኔጌሽን ምንድን ነው? ዩናሪ ኦፕሬተር ነው። ምንድን ነው የሚያደርገው? ኔጌት ነው የሚያደርገው። ለምሳሌ መጀመሪያ ዜሮ ከነበረ ኦር ደግሞ መጀመሪያ ነን ዜሮ ከነበረ ኦፔራንዱ ዜሮ ፕሮዲስ ያደርጋል። ኦፔራንዱ ደግሞ ዜሮ ከሆነ ዋንን ፕሮዲስ ያደርጋል ማለት ነው። ኔጌሽን ነው፣ ያው ኦፖዚቱን ነው የሚሆነው ማለት ነው። ኦፖዚት ነው ስንል ለምሳሌ ይሄ ትሩ ነበር አይደል? ፎልስ ይሆናል ማለት ነው። ይሄ ፎልስ ቢሆን ኖሮ ብራኬት ውስጥ ያለው ፎልስ ቢሆን ኖሮ ኔጌሽን መልሰው ሲያገኘው ምን ይሆናል? ፎልስ የነበረው ትሩ ይሆናል እያልን ነው ማለት ነው። ሎጂካል ኤንድ ደግሞ ወይ አንዱ ወይ ሁለቱም ዜሮ ከሆነ ዜሮን ፕሮዲስ ያደርጋል። ነገር ግን ሁለቱም ዋን ከሆነ አንድን ፕሮዲስ ያደርጋል። ሎጂካል ኦር ደግሞ ምንድን ነው? ዜሮን ፕሮዲስ የሚያደርገው መቼ ነው? ሁለቱም ኦፔራንዶች ዜሮ መሆን አለባቸው የግድ ዜሮ ለመባል። ነገር ግን አንዱ እንኳን አንድ ከሆነ ያው አንድን ፕሮዲስ ያደርጋል ሎጂካል ኦር ማለት ነው። ሌላኛው ቢትዋይዝ ኦፕሬተር ነው። ቢትዋይዝ ኦፕሬተር ደግሞ ቤትን በቢት ነው ኦፕሬተር የሚሆነው፣ ወይም ደግሞ ኦፕሬሽኑ የሚከናወነው ወይም ደግሞ ኮምፓሪዥኑ የሚሆነው ቢት ባይ ቢት ነው እንጂ ጀስት ቁጥሩ አይደለም። ለምሳሌ ቅድም እስካሁን የነበሩት እንዴት ነው? 12 እና 25 ከሆነ 12 እና 25 ቀጥታ ነበረ ኮምፔር የምናደርገው። ቢትዋይዝ ኦፕሬተር ግን 12 ወደ ቢት ይቀይራል፣ 25ንም ወደ ቢት ወይ ወደ ባይነሪ ነምበር እንበለው። ይህም ባይነሪ ነምበር ይሆናል፣ ይህም ባይነሪ ነምበር። እሱ ቢቱን ነው፣ ቢቱ ከቢቱ ጋር ነው ኦፕሬሽን የሚሆነው ማለት ነው። 12 ወደ ባይነሪ ወደ 0 እና 1 ይቀየራል ማለት ነው። 25 25ንም ልክ እንደዚያው ይቀየርና እሱን ከሱ ነው ኮምፔር የምናደርገው ማለት ነው። ቢትዋይዝ ኦር አለ፣ ቢትዋይዝ ኤንድ አለ፣ ቢትዋይዝ ኮምፕሊመንት፣ ቢትዋይዝ ኤግዞር፣ ሌፍት ሺፍት፣ ራይት ሺፍት የምንለው አለ ማለት ነው። ስለዚህ ይሄኛው ኮምፓሪዥን የሚከናወነው ምን ከምንድን ነው? ቢት በቢት ነው ማለት ነው። ይሄ ራሱን የቻለ ነገር ነው። ገና ባይነሪ ነምበርን ስለ ባይነሪ ነምበር ማውራት ይፈልጋል። በዲቴል ይሄንን የምትፈልጉ ከሆነ ሌላ ቪዲዮ እሰራላችኋለሁ። ኮሜንት ላይ አሳውቁኝ ስለ ቢትዋይዝ ኦፕሬተር እንዲሁም ስለ ባይነሪ ነምበር በዲቴል እንዲሰራ የምትፈልጉ ከሆነ እሱን ኮሜንት ላይ አሳውቁኝ ማለት ነው። ግን አሁን ወደ ቀጣዮቹ እንሄዳለን ማለት ነው። ስለ ቢትዋይዝ ኦፕሬተር ምንድነው ማወቅ ያለብን? አንድን ቢት ከአንድን ቢት ጋር ነው ኮምፔር የምናደርገው፣ ጀስት ቁጥሩን አይደለም። የግድ ወደ ባይነሪ ነምበር ተቀይሮ ባይነሪ ነምበሩ ከባይነሪ ነምበሩ ጋር ነው ማለት ነው ኮምፓሪዥኑ የሚሆነው ማለት ነው። እሺ ሌላኛው ኢንክሪመንት ኤንድ ዲክሪመንት ኦፕሬተር የምንላቸው። ኢንክሪመንት እና ዲክሪመንት ላይ
ፕሪ ኢንክሪመንት ወይም ደግሞ ፕሪ እና ፖስት የምንለው ነገር አለ። ሁለቱም ኢንክሪመንት ላይም ዲክሪመንት ላይ ፕሪ ኢንክሪመንት፣ ፖስት ኢንክሪመንት፣ ፕሪ ዲክሪመንት፣ ፖስት ዲክሪመንት የእነዚህ ያንዳንዳቸው ልዩነት ምንድን ነው የሚለው ፕሪ ኢንክሪመንት ማለት ጀስት ወደ አንድ በአንድ ይጨምራል። ኢንክሪመንት ማለት እየጨመረ መሄድ ነው። በአንድ እየጨመረ መሄድ ማለት ነው ኢንክሪመንት የምንለው ማለት ነው። ዲክሪመንትም እየቀነሰ መሄድ ነው ደግሞ ዲክሪመንት። ኢንክሪመንት በምንድነው እንትኑ ወይም ደግሞ ኦፕሬተሩ ፕላስ ፕላስ ነው የኢንክሪመንት። የዲክሪመንት ኦፕሬተር ደግሞ ማይነስ ማይነስ ነው። ኢንክሪመንት ምንድነው ብያቸዋለሁ? ፕላስ ፕላስ እያደረገ በቃ እየጨመረ ነው የሚሄደው። ዲክሪመንት ሲሆን ደግሞ እየቀነሰ የሚሄድ ማለት ነው። እነዚህም ግን ሁለቱም ግን ኢንክሪመንት ላይም ዲክሪመንት ላይም ፕሪ እና ፖስት የምንለው ነገር አለ። የሁለቱ ልዩነት ምንድን ነው የሚለውን ፕሪ ኢንክሪመንት ማለት ለምሳሌ ቫር ወይም ደግሞ እኛ ቫር ብለን የሰየምነው ቫሪያብል ነው ኢንክሪመንት የምናደርገው እንበል። ያን ቫሪያብላችንን በአንድ ይጨምረዋል። ከዛ ኒው የቫሪያብሉንም ደግሞ አዲሱ ቫሊዩም በአንድ የተጨመረው ይሆናል። እሱ ራሱ ይሆናል ማለት ነው ፕሪ ኢንክሪመንት ከሆነ። ለምሳሌ መጀመሪያ አይ አንድ አለን ወይም ደግሞ አይን አንድ ኢኒሻላይዝ አድርገናል እንበል። ፕሮግራማችን ላይ አያችን አንድ ነው ሲጀመር። ይሄኛውን ኦፕሬተር መጣ እንበል። ስለዚህ አያችን አንድ ነበረ፣ ኢንክሪመንት ተፈጠረ። ምን አይነት ኢንክሪመንት? ፕሪ ኢንክሪመንት ሲፈጠር ምንድን ነው ጂያችን ምን ይሆናል የሚለውን ስናይ ጂ ምን ይሆናል? ፕሪ ኢንክሪመንት ስለሆነ የአይ ቫሊዩ በአንድ ይጨምራል። አይ አንድ ነበረ፣ እዚህ ጋር ስንት ይሆናል? ፕሪ ኢንክሪመንት ነው፣ ፕላስ ፕላስ አይ ነው። ስለዚህ ኢንክሪመንት ስለሆነ የሚጀምረው መጀመሪያ አያችን አንድ ይጨምራል። ስንት? 2 ይሆናል ማለት ነው። የጂ ዋጋ 2 ይሆናል። ኒው ቫሊዩም 2 ነው ማለትም የአይም ዋጋ 2 እንደሆነ ይቀጥላል ማለት ነው። ለቀጣይ ኦፕሬሽን ለሚመጣው ማለት ነው። ፖስት ግን ማለት ቫሪያብሉ በአንድ ይጨምራል። ነገር ግን ይሄ ቫሪያብል በአንድ የሚጨምረው ለቀጣይ ነው እንጂ የዚህኛው ቫሊዩ ግን አይቀየርም። ኦሪጂናል ቫሊዩን ይዞ ይቀጥላል። ማለትም ያ ኢንክሪመንት የተፈጠረበት ስቴትመንት ላይ ቫሊዩን ይዞ ይቀጥላል። ነገር ግን ቀጣይ የዛ ቫሪያብል ቫሊዩ ግን ምንድነው የተጨመረበት ይሆናል ማለት ነው። ለምሳሌ አይ አንድ ነበር አይደለ? እዚህ ጋር የጄ ዋጋ ግን አሁን ለምሳሌ ፖስት ኢንክሪመንት ሲሆን ጄ አሁን እዚህኛው ስቴትመንት ላይ የጂ ዋጋ አይቀየርም። ኦሪጂናል ቫሊዩ ወይም ደግሞ ይሄኛው ስቴትመንት ላይ ኦሪጂናል ቫሊዩ አይቀየርም። አይ አንድ ነበር፣ አሁንም ጂ አንድ እንደሆነ ይቀጥላል። ነገር ግን አይ ለቀጣዩ ቫሊዩ አይ በአንድ ይጨምራል። አይ 2 ይሆናል ከዚህ ካልሱ በኋላ ያለው ማለት ነው። ለጂ ግን አሳይን የምናደርገው ቫሊዩ ኦሪጂናሉን ነው ፖስት ሲሆን። ፖስት ኢንክሪመንት ነው። ኢንክሪመንቱ የተከናወነው ከዚህ ስቴትመንት በኋላ ለሚመጣ ስቴትመንት ግን የአይ ቫሊዩአችን 2 ይሆናል ነው። ፖስት ሲሆን ምንድነው ያ ስቴትመንት ኦሪጂናል ቫሊዩ ነው የሚይዘው። ነገር ግን ከሱ በኋላ ለሚመጣው ስቴትመንት በአንድ ኢንክሪመንት ይፈጠራል፣ በአንድ ይጨምራል ያ ቫሊዩ። ጂ አሁን ይሄኛው ስቴትመንት ላይ ያለ ነው። አይ አንድ ነበር። ለዚህኛው ስቴትመንት ቫሊዩ አሁንም ጂ ቫሊዩ አንድ ነው። ግን ለሚመጣው የአይ ቫሊዩ 2 ነው ይቀመጣል ማለት ነው። ይሄ ከአንድ እንደጀመረው ግን ስቴትመንት ላይ አያችን ከ2 ይጀምራል ማለት ነው። አሁን ይሄ በደንብ ኮምፓይለር ጋር ዲል እያደረገን ስናየው ክሊር ይሆናል ማለት ነው። አሁን ኮንሰፕቱን ብቻ ያዙ። ዲክሪመንት እና ፖስት ዲክሪመንትም ያው የመጨመርና የመቀነስ ልዩነት እንጂ ከኢንክሪመንት ጋር ሌላ ምንም ዲፈረንስ የለውም። ዲክሪመንት ሲሆን ምንድነው አንድ ነበረ፣ ፍሪ ስለሆነ መጀመሪያ ነው የሚቀንሰው። የጂም ቫሊዩ ይሄኛው ስቴትመንትም አብሮ ይቀንሳል ማለት ነው። አንድ ነበረ በአንድ ይቀንሳል። ጂያችንም 0 ይሆናል። ለሚመጣውም ስቴትመንት የአይ ቫሊዩ እንደዛው 0 ሆኖ ይቀጥላል ማለት ነው። ልክ ደግሞ ሌላ ስቴትመንት ዲክሪመንት አሁንም ፕሪ ዲክሪመንት ከቀጠለ ይቀንሳል ማለት ነው። አሁንም ያው በእርግጥ አሁን 0 ላይ ነው ያለ ነው። ፖስት ዲክሪመንት ደግሞ ማለት ልክ እንደ ፖስት ኢንክሪመንት ይሄኛው ስቴትመንት ላይ ኦሪጂናል ቫሊዩን ይዞ ይቀጥላል። ጄ የነበረውን ኦሪጂናል ቫሊዩ ይዞ ይቀጥላል አንድን። አይ ግን ካሁን በኋላ ለሚመጣው ግን ስቴትመንት የአይ ቫሊዩ ስንት ነው? በአንድ ይቀንስና 0 ይሆናል ማለት ነው የአይ ቫሊዩ። ፖስት ዲክሪመንት፣ ፖስት ኢንክሪመንት፣ ፕሪ ኢንክሪመንት፣ ፕሪ ዲክሪመንት የምንለው ነገር ይሄ ነው ማለት ነው። ለምሳሌ ይህንን ኤግዛምፕል እኔ አይ መጀመሪያ 10 ነው አለን እዚህኛው ስቴትመንት ላይ። ከዛ ቀጣዩ ስቴትመንት ላይ ምን አለን? ኢንት ኒው ነም የተባለ ቫሪያብል ዲፋይን አድርገን እሱ ደግሞ ማለት 10 ታይምስ አይ ፕላስ ፕላስ ነው አለን። አይ ፕላስ ፕላስ ደግሞ ምንድን ነው? ፖስት ኢንክሪመንት ነው አይደል? ስለዚህ አያችን ስንት ነው? 10 ነው።
አሁን 10 ፖስት ፕላስ ፕላስ ስላለ 11 አናደርገውም፣ ምክንያቱም ፖስት ኢንክሪመንት ነው። እዚህ ስቴትመንት ላይ አያችን ዞሮ ዞሮ 10 ነው። ለቀጣዩ ግን የአይ ቫሊዩ 11 ይሆናል ማለት ነው። ስለዚህ የዚህ ቫሊዩ የሚሆነው ምንድነው? የዚህ ስቴትመንት 10 ሲባዛ ራሱ 10 ነው 100። ሶ ሲአውት አይ ኢዝ አይ ይላል አይደል? አይ ግን ስንት ነው የሚሆነው? አሁን እዚህ ጋር ሲአውት ላይ አያችን 11 ነው የሚሆነው፣ ምክንያቱም አያችን በአንድ ይጨምራል ለቀጣዩ ስቴትመንት። ነገር ግን የማይጨምረው ምንድነው? የዚህ ስቴትመንት ቫሊዩ ነው። የዚህ ስቴትመንት ቫሊዩ ማለት ኒውነም ነው። ኒውነም ግን አይጨምርም። ልክ ቅድም ፖስት ኢንክሪመንት ፕሪ ኢንክሪመንት ስንል ጂያችን አልነበረም አይደለ? ፖስት ሲሆን የሚጨምረው ጂያችን ሳይሆን የሚጨምረው አያችን ነው። ልክ እንደዛው እዚህም ጋር የሚጨምረው አይ ይጨምራል። ነገር ግን ይሄኛው ስቴትመንት ማለት ማን ነው? ኒውነም አይደለ? ኒውነም ግን አይጨምርም። ኦሪጂናል ቫሊዩ የአይን ኦሪጂናል ቫሊዩ ይጠቀማል። ከዚህ በኋላ ግን የሚመጣ ማንኛውም ቫሪያብል የአይን ምን አይነት ቫሊዩ ነው የሚጠቀመው? በአንድ የጨመረውን ቫሊዩ ማንን? 11። ሶ አይ 11 ይሆናል። ነገር ግን ቫሊዩ እዛው በ10 የተባዛው 100 ነው የሚሆነው ማለት ነው። ልክ የኛው ኤግዛምፕል ደግሞ በዚህኛው እንየው። እንደዚህ ሲሆን ግን አሁን አያችን 10 ነበር። ኒውነም 10 ሲባዛ ፕሪ ኢንክሪመንት ሲሆን ፕሪ ኢንክሪመንት ሲሆን ስለዚህ እዚሁ ነው የሚጨምረው ማለት ነው። እዚህ ስቴትመንት ጋር ነው መጀመር ኢፌክቱ የሚሆነው። ሶ ፕላስ ፕላስ አይ ማለት አያችን መጀመሪያ 11 ይሆናል። 11 ሲባዛ 10 110። አያችንም 11 እንደሆነ ይቀጥላል ለቀጣዩ ስቴትመንት ማለት። ስለዚህ አያችን 11 ነው። አዲሱ ቫሊዩአችን ማለት የኒውነም ቫሊዩአችንም ደግሞ 110 ይሆናል ማለት ነው። በፖስት እና በፕሪ ኢንክሪመንት መካከል ያለው ልዩነት ይሄ ነው ማለት ነው። ስለዚህ እስካሁን ባወራነው መሰረት ስለ ፖስት እና ስለ ፕሪ ኢንክሪመንት ግልጽ ይሆናል ብዬ አስባለሁ። ስለዚህ እቺን መልስ ኮሜንት ላይ አስቀምጡልኝ። የዚህን ጥያቄ ኮሜንት ላይ ብታስቀምጡልኝ እናንተን ያሳትፋል ብዬ ስላሰብኩ ነው። ምን አለን እዚህ ጋር? ኢንት ኤክስ ኤ ቢ ሲ 4 ኢንቲጀር ቫሪያብል አለን። ኢንቲጀር የሆኑ 4 ቫሪያብሎች አሉን። የኤ ዋጋ 2 ነው። የቢ ዋጋ 4 ነው። የሲ ዋጋ 5 ነው። የኤክስ ዋጋ ደግሞ ይሄኛው ኦፕሬሽን ነው። የኤክስ ዋጋ ለኤ 2ን አሳይን አድርገናል። ለቢ 4ን አሳይን አድርገናል። የሲ ዋጋ ላይ 5ን አሳይን አድርገናል። የኤክስ ዋጋ ነው የፈለግነው። የኤክስ ዋጋ ደግሞ ማለት የዚህ ኦፕሬሽን ሲሰራ የሚመጣው ቁጥር ነው። ይሄን ኦፕሬሽን መስራት መጀመሪያ ያስፈልጋል ማለት ነው። ምን ምን ይዟል በውስጡ? ፖስቲንግ ይሄ አሁን ፖስት ዲክሪመንት ይዟል። ይሄኛውም ፖስት ኢንክሪመንት ይዟል። ይሄኛው ፕሪ ኢንክሪመንት ይዟል። በመሃል ላይ ደግሞ ፕላስ እና ማይነስ ደግሞ ምንድን ናቸው? አርትሜቲክ ኦፕሬተሮች ይዟል። እስካሁን ካወራናቸው ኮንሰፕቶች ምን ምን ይዟል? ይሄኛው ጥያቄ ብቻ 2 ኮንሰፕቶችን ይዟል። 3 ኮንሰፕቶችን ይዟል። ኢንክሪመንት፣ ዲክሪመንት እና አርትሜቲክ ኦፕሬተሮችን ይዟል ማለት ነው። ይህንን የያዘ ጥያቄ ነው። ይሄ የዚህን ጥያቄ መልሱን ቪዲዮን አይታችሁ ከጨረሳችሁ በኋላ ምክንያቱም ከኮምባይነር ጋር ሄደን በደንብ እንደገናም ስለምናይ ስለ ኢንክሪመንት ዲክሪመንት ቪዲዮን አይታችሁ ከጨረሳችሁ በኋላ በተረዳችሁት መልኩ ይሄንን ሰርታችሁ ኮሜንት ላይ ብታሳውቁኝ እናንተን ያሳትፋል ብዬ ስላሰብኩ ነው። አሁን እንቀጥለው ወደ ቀጣዩ ማለት ነው፣ ወደ ቀጣዩ ሀሳባችን። ሌላው ምንድነው? ፕሪሲደንስ ኦፍ ኦፕሬተር የምንላቸው ነገር አለ። እስካሁን ያየናቸው ኦፕሬተሮች አሉ አይደለ? ፕሪሲደንስ ኦፍ ኦፕሬተር ማለት እነዚህ ኦፕሬተሮች አንድ ላይ ሲመጡ አንዱን ከአንዱ የምናስቀድምበት ኦርደራቸው ነው ይሄ። ኦፕሬተሮች ከሃየር ሌቭል ወደ ሎወር ሌቭል ነው የሚሄዱት። ሃየር ሌቭል ኦፕሬተር ይቀድማል፣ ከዛ ሎወሩ እያለ ነው የሚቀጥለው ማለት ነው። ፕሪሲደንሳቸው እዛ ነው የሚቀጥለው ማለት ነው። ለምሳሌ እነዚህን እንይ። አሁን ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ ኢ አለ አይደለ? የቱ ከየቱ ይቀድማል የሚለውን ካያቸው አሁን ሁሉም ኦፕሬተር ፕላስ ነው። ያው አንዱ ከአንዱ አይቀዳደምም። እዚህ ጋር ጀስት ከዚህኛው ያው የጀመር እንሄዳለን ነው። ምክንያቱም ኤ ከፕላስ ቢ ነው እንሰራለን መጀመሪያ። ከዛ የዚህን ድምር ከሲ ጋር እንደምራለን። እስከዚህ ያለውን ድምር ከዲ ጋር እንደምራለን። እስከ ዲ ያለውን ድምር ከኢ ጋር እንደምራለን ማለት ነው። እንዲህ ሲሆን እዚህኛው ስጋ ማቴማቲክስ ላይ ምንድን ነው ቦድማስ የሚባል ህግ አለ። መጀመሪያ ብራኬት ይቀድማል፣ ከዛ ዲቪዥን አለ፣ ከዲቪዥን በኋላ መልቲፕሊኬሽን ይመጣል፣ ከዛ አዲሽን፣ ከዛ ሰብትራክሽን የምንለው አለ። በቃ እሱ ህግ ነው እዚህ ጋር ያለው። ሌላው ምንድነው ሪሜንደር ኦፕሬተር የሚባል ነገር አውርተናል። ሪሜንደር ከምን ጋር ይመጣል? መጀመሪያ ብራኬት ይኖረናል። ከዛ ሪሜንደር ያለበት ቦታ ላይ ብራኬት ካለ ብራኬት ይቀድመዋል። ዲቪዥን ካለ ዲቪዥን ይቀድመዋል ሪሜንደር ኦፕሬተርን። መልቲፕሊኬሽን ካለ መልቲፕሊኬሽን ይቀድመዋል። ከዛ ውጭ ግን ያለ ነገር ወይም ደግሞ ከዛ በኋላ ግን ማን ይመጣል? ሪሜንደር ኦፕሬተር ይመጣል ማለት ነው። ከሪሜንደር ኦፕሬተር በኋላ ከዛ ፕላስ ካለ ወይም አዲሽን ካለ አዲሽን ይመጣል።
ከዛ ደግሞ ሰብትራክሽን ካለ ሰብትራክሽን የመጨረሻው ይሆናል ማለት ነው። እያንዳንዱን እንዴ ለምሳሌ እዚህ ጋር ሃየር የሚባለው ማን ነው? ዲቪዥን አለን አይደል? ኦኬ ሶሪ ሲ ፕላስ ፕላስ ላይ ቦድማስ ማቴማቲክሱን ነው አይደል? በማቴማቲክስ ሲሆን እንዴት ነው ዲቪዥን ካለ ዲቪዥን ነው አይደል የሚቀድመው። ነገር ግን እዚህ ጋር መልቲፕሊኬሽን ከዲቪዥን ይቀድማል። የተሳሳተ ነገር ነው አይ ቲንክ ያወራሁት። ዲቪዥን ያስቀደምክ ይመስለኛል ከመልቲፕሊኬሽን። ከመልቲፕሊኬሽን መጀመሪያ ብራኬት አለ። ከብራኬት በኋላ መልቲፕሊኬሽን ካለ ሙልቲፕሊኬሽን ይመጣል። ከዛ በኋላ ዲቪዥን ካለ ዲቪዥን፣ ከነዚህ ከዲቪዥን በኋላ ሪማይንደር ኦፕሬተር ካለ ሪማይንደር ኦፕሬተር፣ ከዛ አዲሽን፣ ከዛ ሰብትራክሽን። ይሄ ነው ኦርደሩ ማለት ነው። አይ ቲንክ ገለባ ብጫዋለሁ ዲቪዥን እና መልቲፕሊኬሽን መጀመሪያ ባወራሁበት ካልተሳሳትኩኝ። በዛ እንቀጥል። ስለዚህ እዚህኛው ላይ ማን ነው መጀመሪያ የሚሆነው? መልቲፕሊኬሽን ስላለ እሱ ይቀድማል። ከዛ ቀጥሎ ማን ነው? ዲቪዥን አለ፣ እሱ ይቀጥላል። ከዛ አዲሽን አለ፣ እሱኛው ይቀጥላል። የመጨረሻው የሚሆነው ሰብትራክሽኑ ነው ማለት ነው። ይሄኛው ስቴትመንት ላይ ወይም ደግሞ እዚህኛው ኦፕሬሽን ላይ ማን ይቀድማል የሚለውን ካየን ብራኬት አለ አይደል? ብራኬት እስካለ ድረስ ብራኬት ውስጥ ያለውን ኮምፒውት እናደርጋለን መጀመሪያ። ከዛ ምን ዲቪዥን አለ፣ ሰብትራክሽን አለ፣ ሪማይንደር ኦፕሬተር አለ። የትን ነው የምናስቀድመው? ዲቪዥን እናስቀድማለን። ከዛስ በኋላ ሪማይንደር ኦፕሬተር ይቀድማል ከፕላስ እና ከማይነስ። አሁን ደግሞ ማይነስ ወይም ሰብትራክሽን ኦፕሬተር አለን፣ መጨረሻ ውስጥ ይሆናል ማለት ነው። እዚህ ጋርም ደግሞ ብራኬት አለን አይደል? ከብራኬት ውስጥም ደግሞ ነው የውስጡን ነው አይደል መጨረሰን ወደ ውጭ የምንወጣው። የውስጡ ይሄ ነው አይደል? መጀመሪያ ይሄን እንሰራለን። ከዚህ በኋላ ደግሞ ቀጣዩ ምንድን ነው? ይሄ ከተሰራ በኋላ ይሄና ይሄን መደመር፣ ይሄኛውን ብራኬት መጨረስ ማለት ነው። ልክ እሱን ከጨረስን በኋላ ደግሞ የውጭኛውን ብራኬት እንጨርሳለን ማለት ነው። 3 የሚሆነው ስለዚህ ቢን ከውስጡ ሪዛልት ጋር ማባዛት ነው ማለት ነው። የመጨረሻው የሚሆነው ስለዚህ ማን ነው? ይህን ከዚህኛው ብራኬት ውስጥ ከመጣው ሪዛልት ጋር ማካፈል ነው የሚሆነው ማለት ነው። ብራኬት ካለ ብራኬት ይቀድማል። ብራኬት ውስጥ አናዘር ብራኬት ካለ ኢንሳይድ ካለው እንጀምራለን ማለት ነው። ከኢንሳይዱ ጀምረን ብራኬቱ እየጨረስን ሄድና ከዛ ሌሎች ኦፕሬተሮች ካሉ ደግሞ እነሱን ኮምፔር እያደረግን ከሃየሩ ወደ ሎወሩ እየጨረስን እየሰራ የሚሄድ ነው ማለት ነው። እነዚህን ኤግዛምፕሎች እኔ ለምሳሌ 3 አለ፣ 3 ሲደመር 2 ሲባዛ በ3 አለ። ምን ይቀድማል? ከዚህ ጋር ማባዛት ይቀድማል። 2 ከ3 ጋር ማባዛት ስንት ይመጣል? 6። 6 ሲደመር 3 9 ይሆናል ማለት ነው። በዚህ ጋር ምንድን ነው ማባዛት እናስቀድማለን አናስቀድምም? ለምን? ብራኬት አለን። እሱን መጀመሪያ እንጨርሳለን ብራኬት ውስጥ ያለን። ስለዚህ ምንድነው ብራኬት ውስጥ ያለን? 3 ሲደመር 2 ነው። እሱ ስንት ነው? 5። 5 ሲባዛ በ3 15 ይሆናል ማለት ነው። በዚህ ጋር ደግሞ ብራኬት የለንም አይደል? ማን ነው ሊቀድም የሚችለው? ብራኬት ከሌለን ማባዛት ነው። 4 ከ5 ጋር እናባዛለን ማለት ነው። 4 ሲባዛ 5 20። ከዛ ማን ይቀጥላል? ማካፈል። 20 ሲካፈል ለ2 10። ከዛስ ምንድነው ያለን? ትልቅ የሚባል ኦፕሬተር ከማባዛትና ማካፈሉን ከጨረስን በኋላ ሞጁለስ ወይም ሪማይንደር ኦፕሬተር አይደል? ስለዚህ ይሄኛው 10 መጥቶልናል። 10 ሪማይንደር ኦፕሬተር 3 ማለት 10 ለ3 ተካፍሎ ያለው ሪማይንደር ማለት ነው። ስለዚህ 10 ለ3 ስለዚህ ሪማይንደሩ 1 ነው የሚሆነው። 10 ሲካፈል ለ3 3 ጊዜ ይደርሰናል 9 ማለት ነው። ሪማይንደራችን 1 ሪማይንደሩን ነው የምንፈልገው። ሪማይንደር ኦፕሬተር 1 እዚህ ጋር መጣ ማለት ነው። ስለዚህ ቀጥሎ ምንድን ነው? አዲሽን አለ፣ ሰብትራክሽን አለ። ማንን እናስቀድማለን? አዲሽን። ስለዚህ አንድን ይዘን ሄደን ከማን ጋር እንደመራለን? ከ23 24 ማለት ነው። አሁን ምን ቀረን? አንድ ኦፕሬተር ብቻ ቀረን። ማን? ሰብትራክሽን። 24 ሲቀነስ ስንት ሆነ? 7። ስንት ይመጣል? 17 ማለት ነው። ፕሪሲደንስ ኦፍ ኦፕሬተር ይህን ይመስላል ማለት ነው። ከሃየር ሌቭል ኦፕሬተሮች እሱን እየጨረስን ወደ ሎወር ሌቭል መሄድ ነው ማለት ነው ቅደም ተከተሉ። አሁን እነዚህ ካልኳቸው ኦፕሬተር በላይ ሌሎች ኦፕሬተሮች አሉ። ፕሬሲደንስ ኦፍ ኦፕሬተር ሙሉን ከላይ ጀምሮ ያለውን የሆነች ፒክቸር አታች አደርጋለሁ ቴሌግራም ቻናል ላይ እሱንም ማግኘት ትችላላችሁ እዛው ላይ ማለት ነው። ለዚህኛው ፓርት ወይም ደግሞ ለዛሬው ክፍል ይሆናል ብዬ ያሰብኩት ስለ ኦፕሬተሮች ያየንበት ክፍል ይህን ይመስላል ማለት ነው። ስለ ኦፕሬተሮች የቀረ አለ የምትሉት ነገር ወር ደግሞ ያልገባኝ ነገር አለ እስካሁን ያወራኸው ያልተረዳነው ነገር አለ የምትሉትን ኮሜንት ላይ ያሳውቁኝ። ኮሜንታችሁን ቼክ ለማድረግ ሞክራለሁ። ቪዲዮ መስራት የሚያስፈልግ ከሆነ ቪዲዮ እሰራበታለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ ይቀጥላል ማለት ነው። ቀጣዩን ፓርትም እንድትመለከቱት ጋብዛለሁ ማለት ነው። ቀጣዩን ፓርት ላይ ደግሞ ኤክሰርሳይሶችን እንሰራለን ማለት ነው። የተወሰኑ ኤክሰርሳይሶችን እስካሁን በሸፈናቸው ልክ የሚሆኑ ኮዲንግ ፕራክቲስ እናደርጋለን ማለት ነው። ከዛ በፊት ግን
ይቅርታ እንዴ ቅድም ፖስት ኢንክሪመንት ዲክሪመንትን ኮምፓይለር ላይ በተወሰነ መልኩ እናያለን ብያችኋለሁ። እዚህ ጋር እንደምትመለከቱት አያችን አንድ ነው። መጀመሪያ አይ የሚባል ኢንቲጀር ዳታ ታይፕ አንድ አለን። ይሄኛው ኤክስፕሬሽን አለ። ይሄኛው ኤክስፕሬሽን ምንድነው? ኢንት ኤክስ የሚባል ቫሪያብላችን ምን እንዲሆን አደረግነው? ፖስት ኢንክሪመንት እንዲሆን። ኤክስ የሚባለው ኢንቲጀር ቫሪያብላችን የምን ውጤት ነው? ምን አይነት ኤክስፕሬሽን ነው አሳይን የተደረገለት? የአይ ፖስት ኢንክሪመንት ነው አሳይን የተደረገለት፣ ወይም ደግሞ የአይ ፖስት ኢንክሪመንት ውጤት ነው ኤክስ ላይ አሳይን የምናደርገው ማለት ነው። ፖስት ኢንክሪመንት ደግሞ ምንድን ነው ብለናል? እዚህ ጋር ያለው ስቴትመንት ኦሪጂናል እንደሆነ ይቀጥላል፣ ግን አይን ለቀጣዩ ኢንክሪመንት ያደርጋል ነው አይደል? አሁን ራን ብናደርገው እዚህ ጋር ይሄኛው መጀመሪያ አይንና ኤክስን ነው ሲያውት ውስጥ ያስገባ ነው። እንደምትመለከቱት ነው አያችን ሁለት ሆኗል። ለቀጣዩ አያችን ሁለት ነው የአይ ቫሊዩ፣ ነገር ግን ኤክሳችን አንድ እንደሆነ ነው የሚቀጥለው። ኤክስ ማለት 6 ላይ ያለው ስቴትመንት ነው። ኤክሳችን አንድ እንደሆነ ይቀጥላል፣ ነገር ግን የአይ ቫሊዩአችን ሁለት ነው እንደምትመለከቱት እዚህ ጋር ማለት ነው። ለምሳሌ ከዚህ በታች ወርደን ይህንኑ ስቴትመንት ይህንኑ ኢንክሪመንት ስቴትመንት ብንደግመውና አሁን ደግሞ ሪዛልቱን ለማየት ብንሞክር ምን አይነት ይሆናል የሚለውን እኔ መጀመሪያ እንዴት ነው አያችን አንድ ነበረ። ይሄኛው ስቴትመንት ተፈጠረ። ይሄኛው ስቴትመንት ሲፈጠር አያችን ስንት ሆነ? ሁለት ሆነ። ኤክሳችንስ ፖስት ኢንክሪመንት ስለሆነ የአይን ኦሪጂናል ቫልዩ ነው የሚይዘው እዚህኛው ስቴትመንታችን። ኤክሳችን አንድ ነው ማለት ነው። ቀጣዩ ስቴትመንት ላይ ቀጣዩ ላይ ደግሞ ልክ ይሄኛው ላይ ምንድን ነው አያችንን ስንት ነው ብለናል? አያችን ሁለት እንደሆነ ነው የሚቀጥለው። ስለዚህ ሁለት ሄዶ ምንድን ነው የሚሆነው? የኤክስ ቫልዩ ላይ ነው ሁለት አሳይ የሚደረገው ማለት ነው፣ ኢንክሪመንት ሳይሆን። የኤክስ ቫልዩ ስንት ነው? ሁለት ይሆናል። አይ ግን ስንት ይሆናል? ለቀጣዩ ስቴትመንት ሶስት ሆኖ ይቀጥላል ማለት ነው አይ። እንደዚሁ የደጋገምን በሄድን ቁጥር ኤክሳችን የሚሆነው ምንድን ነው? የመጨረሻው አይ ኢንክሪመንት ተደርጎ የተቀመጠው። ለምሳሌ እዚህ ጋር የኤክስ ቫልዩ ማን ነው የሆነው? አይ ኢንክሪመንት አድርገን ያስቀመጥነው ቁጥር። አይ ኢንክሪመንት ስናደርግ ሁለት ነው። ሁለት ለዚህኛው የኤክስ ቫልዩ ሆነ፣ ምክንያቱም አይን ዋጋ ኦሪጂናሊ ስለሚወስድ ማን ፖስት ኢንክሪመንት ማለት ነው። ነገር ግን ለምሳሌ ይሄ ኢንክሪመንት ቢሆን ኖሮ ኤክሳችንም ከመጀመሪያው ምን ይሆን ነበረ ማለት ነው? ኢንክሪመንት ተደርጎ ነበር የሚቀመጠው ኤክሳችን ከመጀመሪያው ማለት ነው። እንደምትመለከቱት ነው። የመጀመሪያው ኢንክሪመንት ስለሆነ ኤክሳችንም ሁለት ሆነ፣ አያችን ሁለት ሆነ፣ ኤክሳችንም ሁለት ሆነ ቀጣዩ ላይ። ስለዚህ ምንድን ነው የሚሆነው? የአይ ዋጋ 3 ይሆናል። የኤክስ ዋጋ ግን አሁንም ሁለት ሆኖ ቀጥለ እዚህ ጋር እንደነበሩ። ለምን? 9ኛ ላይ ያለውን ስላልቀየር ነው። ምንድነው እሱ? ስቲል ፖስት ኢንክሪመንት ስለሆነ ኦሪጂናል ቫሊዩ ነው የሚወስድ። ኦሪጂናል ቫሊዩ ማለት ስንት ነው? ሁለት ነበር አለ ኢንክሪመንት ሲደረግ ኤክስ የሆነው። ኤክስን ሁለቱን እንደያዘ ነው የሚቀጥለው፣ ምክንያቱም ፖስት ስለሆነ። ይህንንም ግን ይሄኛው ስቴትመንት ላይ ያለውንም ግን ፕሪ ኢንክሪመንት ብናደርገው ምን ይፈጠራል? እሱም ደግሞ ያገኘውን ሪዛልት መልሶ ኢንክሪመንት ያደርጋል ማለት ነው። ፕሪ ከሆነ እንደምትመለከቱት ይኸው መጀመሪያ ሁለት ሁለት ነበረ፣ አይም ኤክስም ሁለት ሁለት ነው፣ ምክንያቱም ፕሪ ኢንክሪመንት ነው። ቀጣዩ ላይም ሁለት የነበረው ሶስት ሶስት ይሆናል ማለት ነው፣ ፕሪ ኢንክሪመንት ስለሆነ ማለት ነው። ልዩነታቸው ይሄ ነው ማለት ነው፣ የፕሪ ኢንክሪመንት እና የፖስት ኢንክሪመንት ማለት ነው። ዲክሪመንትም ሲሆን የመቀነስ ጉዳይ ነው እንጂ አሰራሩ ከዚሁ ተመሳሳይ ነው የሚሆነው ማለት ነው። ለኦፕሬተር እንዲሆን የተዘጋጀው ክፍል ይሄንን ይመስል ነበር ማለት ነው። ስለ ኦፕሬተር በቂ የሆነ እውቀት አግኝታችኋል ብዬ ተስፋ አደርጋለሁ። ያልተረዳችሁት ነገር ካለ፣ የቀረ የምትሉት ነገር ካለ፣ እዚህ ጋር አልገባንም ይሄኛውን ስታስረዳን የምትሉት ነገር ካለ ኮሜንት ላይ አሳውቁኝ። እዛው ኮሜንት ላይ መመለስላችሁ ይሆናል። ካልሆነም ቪዲዮ ማብራሪያ የሚያስፈልገው ሀሳብ ከሆነ ቪዲዮ ማብራሪያ እሰጣችኋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ሼር በማድረግ እንድታገዙን፣ እንዲሁም የዩቲዩብ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትደግፉና እንድታበረታቱን ስል በአክብሮት ጠይቃለሁ ማለት ነው። ይሄ ቪዲዮ ፓርት 2 ነው። ፓርት 3 ይኖራል። ፓርት 4 እያለ ይቀጥላል። ሙሉ በተቻለ መጠን ሙሉ በሙሉ ፋንዳሜንታል ኦፍ ሲ ፕላስ ፕላስ ፕሮግራሚንግን ሊሸፍን የሚችል ሲሪየስ የሆነ ኮንተንት ወይም ደግሞ ሙሉ ፓርቶች ይኖሩታል ብዬ አስባለሁ። በተወሰነ መልኩ ፋንዳሜንታል ኦፍ ሲ ፕላስ ፕላስን የሚሸፍን ማለት ነው። ቀጣይ ፓርቶች ይኖራሉ። በቀጣይ ኤክሰርሳይዝ እስካሁን ባየነው ልክ
የሚሆኑ የተወሰነ ኮዲንግ ኤክሰርሳይሶችን ፕራክቲስ እናደርጋለን ማለት ነው። ለእናንተ መሰጣችሁ የተወሰነ ኤክሰርሳይዝ ይኖራል ማለት ነው። ቀጣዩን ቪዲዮ እንድትመለከቱት ስል በአክብሮት ጠይቃለሁ ማለት ነው። ለዛሬ ይሄኛውን ያክል ይበቃል። አመሰግናለሁ።